ክቡራን ደንበኞቻችን ይህንን ቻናል ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንደ ገባ በሉ ባካችሁ። ሙሉልን የተጎዳንን ሙሉልን። እኔ ከእሷ ጋር በቃ ለመንኩ የሚመጣ ነገር የለም። ምን ማድረግ እንዳለብኝ ራሱ ነው ያለቀ። እስኪ አንተ ምን አይነት ሀሳብ ትሰጠኛለህ? አሁን ትልቁ ችግር እናንተ አብራችሁ ያበራችሁት ነው። እሱ ላይ መጣላት ያንቺ ነው እሱ ብትላት እናለበት ያንቺ ነው በላት። ጸቡ እኮ መኪናው አይደለም እኮ እና ታዲያ ምንድን ነው እሷ በበኩል ያለውን ነገር እንሰማለን፣ ችግር የለም። በአንተ በኩል ያለውን ነገር ግን መተው ያለብህን ነገር መተው አለብህ። ምንድን ነው ስትነጋገሩ እናንተ አሁን ዋናው ነገር እናንተ መሀል የማየው ስትነጋገራ ሰላማዊ ንግግር አለብህ እና ሰላማዊ ንግግር ስማ ምን የሚባል አባባል ምንድን ነው ነገርን ከጥሩ ውሃን ከንስት አባባል ባላቁም ማለት ነው። መልካም አነጋገር አሁን አንተ በኃይለ ቃል ትናገራለህ። ያ ኃይለ ቃል ወደ ጥል ይወስዳቸዋል። በእርግጥ እሷ ምክንያት ሊኖራት ይችላል፣ አላውቀውም። ገብቶሃል? እንጠይቃታለን ባንተ። እኔ ግን አሁን እንደ ሽማግሌ ወይም እናንተ መሀል እንደገባ ሰው እንዳስታራቂ አንተ በኩል ያለውን ነገር አሁን የማየው አንተ ኃይለ ቃል በትትና ሚስት ነች፣ የልጅና ነች። በትትና ነገሮችን ለማካሄድ ሞክር። እኛም መሀል ገብተን እስቲ እናንተም ሰላሙ እኔ አንድ ነገር ልንገርህ። አሁን እኮ እኔ መታረቅ ሳልፈልግ ቀርቼ እኮ አይደለም እኮ ሄጄ እሷን አሁን መለምናት እኮ መታረቅ ሳልፈልግ ፈልጌ እኮ አይደለም። እኔ መታረቅ ስለምፈልግ ነው እኮ መጠይቃት። ልጅቷ ለሚወጣው ለሚገባው ገንዘቤን እንጀራ ገንዘብ አውጥቶ አጥፍቶ የእንትን አብልቶ ሰማይ አውርዶ ሰማይ አውጥቶ ምን እኔ እንጃ አላውቅም። እንደ ሰው በገንዘብ እኮ አይደለም የሚኖረው፣ በፈጣሪ ነው የሚኖረው። ዛሬ ላይኖር ይችላል፣ ነገ ደግሞ ሊኖር ይችላል እኮ። በቃ አለቀ። ታዲያ ምንድን ነው ንብረትነት? ምንድን ነው አሁን? የመኪና ቆርቆሮ እኮ ነው። ገባኝ። ቆርቆሮ ግን አብራችሁ እስካፈራችሁ ድረስ በስርዓትና አሁን ተስማምታችሁ የምታደርጉት ነገር ለሁለታችሁም ጠቃሚ ነው። አሁን ይኸውልህ እሷ የተጨቃጨቀች ለምንድን ነው ብለህ እስቲ ወደ ራስህ ተመለስ። ለምንድን ነው ጭቅጭቁ ሊነሳ የቻለው? የማላውቀው ነገር ካለ ይቅርታል። ግን አሁን እንደምረዳው እናንተ አሁን በሚገኘው ገንዘብ ያጠፋል ከሆነ አንተ የምታጠፋበትን መንገድ የራስ የሆነ አሁን መስማማት እኮ ትችላላችሁ መስማማት ትችላላችሁ። ይህን ያህል እኔ ለቀኖቼ ምናምን ብለን ማመቻመች የምችለው ነገር ነው። እኔን አይመለከትም። ሁለታችሁ ናችሁ የምትጨርሱ። ይህን ያህል እኔ የቀኖቼ ያስፈልጋል። ግን ከዛ እላፊ የምታወጣ ከሆነ ተሰርቶ ዝም ብሎ የሚባክል ከሆነ ልጅ አለች ያሳስባል። የትኛው ገንዘብ ነው? በመጀመሪያ ደረጃ ቤት ውስጥ ማድረግ ከተው ራሱ እኮ ከ2 ወር ከ3 ወር በላይ እኮ አባራኛለች እኮ አባራኛለች። ተባርራለሁ እንኳን ወጣህላት ማለት አንተ እሷን ከማስወጣት አንተ መውጣት እኮ። እስኪ በ3 ወር ውስጥ የትኛውን ገንዘብ ነው? አሁን እኔ እሷ ጋር አልገባም። አሁን በቀደም ላይ ነው እሷ ቤት የገባሁት። በመጀመሪያ ደረጃ መቼ ነው ገብቼ የእሷን ገንዘብ ያነሳሁት? መቼ ነው የእሷን ገንዘብ ያነሳሁት? ግራ እኮ ነው የሚያጋባ። ለወጣ ለገባው እንደዚህ አይነት ንግግር በጣም እኮ ያስጠላል። ምናልባት አሁን መቼም በመንፈስ መታ አትወስድ። ከዛ በፊት ባለው ነገር ግን ተበሳጭታ ሊሆን ይችላል። ያጠፋው ነገር ሊኖር ይችላል። ያንን ይቅርታ አድርጎ በይቅርታ መልሶ አክሞት ያንን ቦታ አክማችሁት ሰላም ማወቅ ይችላል። እኔ እንጃ የሚሆን አይመስለኝም። እኔ እንጃ አላውቅም። እኔ መቼ እኔ እኮ አለመታረቅ ፈልጌ እኮ አይደለም። አለመታረቅ ፈልጌ አይደለም። እሷ አትፈልግም። በቃ በአጠቃላይ በእሷ በኩል ያለው ነገር ምንም ቢሆን የልጁ አባት ነው። አንተ ዝም ብላ እንደዚህ ይቅር ብላ እንደ ልጅ ሁሉ ነገር የሚቀር ነገር የለም። ሰው ይነጋገራል፣ ይጣላል፣ ምላስና ጥርስም ይጋጫል ይባላል። ስለዚህ ሰው ይጣላል፣ ምንም ማለት አይደለም። ትታረቃላችሁ። በአንተ በኩል ያለውን ነገር ግን አስተካክለ ሰላማችሁ መልሱ።
እኔ እንጃ እንግዲህ አንተ እንደዚህ ይሆናል የምትል ከሆነ አናግራት። በሷ በኩል ያለውን ነገር መስማት እኔ ዋናው ነገር አንተ በአንተ በኩል ያለውን ለማስተካከል ለቤት ለልጅቷ እስቲ አንተ አናግራት የምትለውን ነገር እስማና እሷ ጋር ሆነ ደውልልኝ እመጣለሁ። ችግር እና አትጨናነቅ። ሁሉም እግዚአብሔር ያለው ነው የሚሆነው። አንተም የራስህ ነው ይችላል ይገርም ቆያ ሰላም ልበልህና እንለያያ። ስልክ ደውዬ በሰላም አልሰማሁም። ስራ ይዤ ነበረ። ለዛ ነው። ምን ነው በሰላም ነው? ሰላም ነው። ከስንቴ ጋር ወጥተን ነበርና ያለው ነገር ተነጋግረን ነበር። ባንቺ በኩል ያለው ስማ ብለን ነው ምንድን ነው እያሰባችሁ ነበር። ምንድን ነው ስልካች በኩል ያለውን ነገር ስማ። የእሱ ነገርማ በቃ ከባድ ነው። እኔ ግራ ገባኝ። እኔ ብዙ ሰው እኮ ነው የጠየኩት ያነጋገርኩት፣ ግን ራሴን አጠፋለሁ ስላለ እስቲ ላናግር ብዬ እኔ ጓደኛዬንም እኮ አናግሬያለሁ ሁሉንም ነገር እና በቃ ምንም እንትን የሚለው ነገር የለም። ሁሌም ይቅርታ ተደርጎለት ይገባል፣ ተመልሶ ያው ነው እና ይሄን ነገር የእውነት እንደው አስተካክላለሁ የሚል ከሆነ ያው መቼም እንትን ከማረግለት ምንም እንትን አድርገን የሚመለስ አይመስለኝም። ያ ነው ግራ ያጋባኝ ነገር አይደለም። አሁን ዋናው ቼክፖይንቱ ማወቅ መቻል አለብን። እናንተን ያላስማማው ላይ ከመሀል ተነክሶ ታውቆ ያንን ነገር ከመሀል ማስወገድ ምንድን ነው ባንቺ እንዲህ ነው ብለሽ አሁን ይቅርታ የመለሳቶች ያ የሚጨቃጨቅበት ጉዳይ ምንድን ነው? አንቺ አሁን በቃ ፖይንት ነው ብለሽ እሱ ጋር እያያሽበት እና በቃ ተደጋጋሚ ጉዳዩማ ምን መሰለህ፣ እኔ እሰራለሁ፣ በፊት እሱም ይሰራ ነበረ። ያው እንዳልኩት አብረን ሰርተን ነው መኪና የተገዛው። ግን አሁን ላይ ግን ያለውን ነገር እሱ እየሰራ አይደለም፣ እኔ ብቻዬን ነው የምሰራው። እኔ የሰራሁትን ነገር ደግሞ እሱ ለብቻው ነው ውጭ የሚያጠፋው። ያን ነገር ደግሞ ለግል ለራሱ ሳይሆን ከተለያየ ሴቶች ጋር እንደሚሆን እኔ በማስረጃ ደርሼበታለሁ። ስለዚህ ይሄንን ነገር የማይተው ከሆነ የኔ የሰሩ መልካሙ ምንድነው ትርጉሙ? እኔ ለብቻዬ አብሮ ይኖራሉ ማለት ምንም አይሰራልኝም። ልጆቼን እኔ ለብቻዬ ሰርቼ ማሳደግ ይሻለኛል። ይሄንን ነው እኔ ያልኩት እና በቃ የተጣላንበት ምክንያት ይሄ ነው። ይሄንን ነው ነገር የሚያደርገው በተደጋጋሚ እሱም አሁን በእርግጥ ጥፋቱ ያምናል፣ ግን ያለው ነገር ምንድነው? ጥፋቱን ያምናል እሱ ትክክል። አንዳንዴ ደካማ ጎኑንም መሸከም መቻል አለብሽ። የትኛውን ደካማ ጎኑ መመካከር። አሁን እናንተ ማለት ትልቁ ችግር የማየው ኃይለ ቃል ይመላለሱ ማለት ነው። ያንን ኃይለ ቃል አስራችሁ አንቺም በአንቺ በኩል መሸከም ያለብሽን ፓርት መሸከም መቻል አለብሽ። ያንን ፓርት ካልተሸከምሽ እንዴት ነው ትዳር ይዘልቀው? በእርግጥ ልክ ነሽ። ይቅርታ ይቅርታ ማድረግ ይዘውና ይሄኛው ደካማ ጎኑ ነው። በቃ ችያ በገሩ የምትይው ፓርት ደግሞ መኖር አለበት። በእርግጥ ሁሌ ጊዜ እየተሸከሽ ነው ደግሞ የሚለመድ የለም። አሁን እኮ ምንም ሌላ ነገር ሲሆን እኮ የምትችለው አለ። ግን በሌላ ሌላ ሴቶችን እያደረገ እሱ መቻል አለብኝ። እሱ ጋር አንቺ ባንቺ በኩል እሺ በይና አሁን መሸከም ያለብሽ ፓርት ፓርት ተሸከመች ማለት
በጣም አሁን ተሸክመሽ ነው ያለው በባህሪ ሊሆን ይችላል ይሄ ገንዘብ ምናምን ነገር ያያየን ነው ይስተካከላል መታገስ እሱን ሳይሆን በዚህ ያለውን ነገር ሳይሆን እኔ ዋናው ነገር ነው የሚሰራውን ነገር እየወሰደ ለሌላ ሴቶች የሚያጠፋውን ይህን ነገር ካልቆመ ስምምነት አይኖረንም። አዎ እኔም እሱን ፓርት ነው አሁን ለእሱ ማስረግጬ ግድ ነው እሱማ ግድ ነው እሱ ፓርትማ መቆም አለበት እንዴ የማይሆን ነው የትኛውም መስፈርት የማይሆን ነው እሱ አይሆን እሱን እንነጋገራለን ሌላውን እንዴት ማስረግዳ አንቺ ደግሞ ሴቶች ጥበበኛ ናቸው ይባላል በጥበብ ባለቤትሽ ወደ ቤት መመለስ የምትችይው አንቺ ነሽ የቀረውን ነገር ግን እንመካከርና እኔ ከእሱ ጋር ምን እንደምናደርግ እናያለን እሺ በቃ እሺ ይሄንን ካላችሁ አንድ እኔ ይሄንን ነገር ተዋለው ጓደኞችም ጉዳዩን የሚያውቁት እነሱንም አነጋግሬ አንድ ጓደኛ ያለች እሷንም አምጥቼ እናንተም ባላችሁበት እሱም ባለበት ለአንዴና የመጨረሻ እድል እሰጠዋለሁ ከዛ ውጭ ግን ያ ነገር ካልሆነ በዛ የማይስማማ ከሆነ በመፋቀር ችግር የለውም በቃ አብረን ቁጭ ብለን እናያለን በጣም ጥሩ በጣም ማመሰግናለሁ ነበር ያደረከው አይ ወይ ስራ አለብኝና ስራ ላይ ነበርኩኝ እና እሺ በቃ እንገናኛለን ደርሻለሁ የት ደረሰና እንዴ በጣም ረጅም ሰዓት እኮ ነው የቆምኩት ቶሎ በይ እንጂ በእናትሽ እሺ ጎሽ መጣሽ እንዴት ነው እግዚአብሔር ይመስገን በለስ ደውላታለሽ ስራ ነበረብኝ ብዙ ጊዜ እኮ ነው የደወልኩልሽ ብዙ ጊዜ አይቼዋለሁ ስራ በጣም ብዙ ስራ ነበረብኝ እግዚአብሔር ይመስገን እግዚአብሔር ይመስገን አይደለም ብዙ ጊዜ ጠየኳት ምንም በቃ ሽማግሌ የላትም ልትሰማኝ አልቻለች እምቢ አለች ጭራሽ ገንዘቤን ሰረቅ እንደዚህ ያስገባ እንደዚህ ያስወጣ እንደዚህ ያስገባ ምንድን ነው አንቺ የት ነሽ እየኖርሽ ያለሽ እኔማ ስራ አለኝ እኮ የት ነው የምትኖሪው ብቻዬን ነው የምኖረው ስሚ በመጀመሪያ ደረጃ አንቺ ብቻሽን የምትኖሪ ከሆነ ለምን ከኔ ጋር ነው እየቀለድክ ነው ላላ እውነቴን እኮ ነው የምልሽ ምንም የሚያስብ ነገር አለ ኧረ እየቀለድክ ነው ምን እቀልዳለሁ ይሄ ቀልድ ነው እንጂ እየመረረ እንደ ይሄ ምን አይነት ወሬ ነው ይሄ ማለት ምን ጓደኛዬ እኮ ናት ምን ሆነ ነው ካንተ ጋር የምትኖረው በምን ምክንያት ነው የምንኖረው እንዴት ሆኖ ነው የምንኖረው ምን አይነት ነገር ነው በምን ምክንያት ነው የምንኖረው ጃለሽ እንደምን ታከብጃለሽ ኧረ በፈጣሪ ታከብጃለሽ ስለዚህ ጓደኛዬ ሚስት አይደል አንተ የምትሰራው ላይ እንጂ ብዙ ነገር እንደምትሰራ ያየው ነው እንዴ ካንተ ጋር አብሬ የምኖረው ሲምን ሆነ ነው አንተ የጓደኛዬ ባላት ነው እንዴ ደግሞ ጓደኛዬ ላይ የምታደርገው ነገር አለ ሰው ጭራሽ ከኔ ጋር አብረን እንኖር ትላለህ ምን ችግር አለ ምን ታከብጃለሽ ጭራሽ ሆኖ የጓደኛዬ ሚስት ባልሆነ እኔ ብለሽ ጭራሽ ነው ወጣ አይደለም እንዴ ከዚህ ጋር ምንድን ነው የምኖረው ከዚህ ጋር ፎርሙጣ ጭራሽ ከኔ ጋር እንደዚህ ይሆናል እንዴ ጭራሽ የሚሰራው ስራ ለሚስቱ በብቄ ጭራሽ ደግሞ ጭራሽ ከኔ ጋር ወሬ ከኔ ጋር አብረን ነው ይሄ ወሬ ብሎ በቀረ የቀዛናም ይሄ ወንድ ነው ዳውን ይሄ ወንድ አይደለም ይሄ ሲጀመርም ወንድ አይደለም ያገባል እኔ ባላኝ ያድሪ ነው ማለት Nah. Nah.
ቤት ወይ መድኃኒዓለም ሰው በገዛችሁ ወረዳት። ኧረ ራሷ ትሻለኛለች መሰለኝ። ኧረ ከመጣችን ችግር ነው። እንኳን ደንበኞቻችን ይህንን ቻናል ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንደ ገባ በሉ እንጂ ገባ በሉ እባካችሁ። ሙሉልን። እንኳን የዩቱብ ቻናል ተከታታዮቼ ክፍል 4 ይቀጥላል።